አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሌላ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። አህለን ወሳህለን ብለናል። ዛሬ ጅሙአ ከኛ ጋር ብለናል ማለት ነው። ያው ቪዲዮውን ከደረሰ ይለቀቃል፣ ካልደረሰ ደግሞ እንዲያው ዛሬ ጅሙአ ነው እንዴ እንዳትሉኝ ማለት ነው እላችኋለሁ። በተረፈ ይህን ይመስላል። ፏ አርግተናል። እዚህ ጋር ይኸው ችብስ አለ። እጣን እያጫጫስ ነው። ቡና አፍልተናል። ያው ኢንሻአላህ ቡናውንም ደግሞ አስከትልላችኋለሁ ማለት ነው። እዚህ ጋር ዳቦ ደፍተናል ማለት ነው። ፈንዲሽ አለን። ቡና ግን የኢትዮጵያ ቡና ነው፣ የቆላና የዱቄቱ አይደለም ማለት ነው እላችኋለሁ። እዚህ ጋር ቺፕስ አለን። የምትፈልጉትን አለ ማለት ነው። ተፈደሉ ብለናል ማለት ነው። ኢንሻአላህ እናንተ ደግሞ ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ሼር በማድረግ አበረታቱኝ ማለት ነው። በጨው የሚወድ በጨው፣ በሱካር የሚወድ በሱካር ነው ማለት ነው እላችኋለሁ። ስትመጡ ደግሞ የሚከፈትም አለ ይኸው ቺፕስ ማለት ነው። የተኛው እንደምትፈልጉ ማለት ነው እላችኋለሁ። ዳቧችን ደግሞ ይሄን ይመስላል ማለት ነው ኢንሻአላህ እላችኋለሁ። እንዴት ናችሁ? በተረፈ ጅሙአ እንዴት ነበር? ሙቀት እንዴት እያደረጋችሁ ነው? ያው በየሀገሩ አሁን ላይ ሙቀት ነው ማለት ነው። በጣም ሙቀቱ እየባሰ ነው፣ እየሄደ አይደለ ማለት ነው። አላህ ይርዳን እላችኋለሁ። በያለንበት ዱአ እናርግ ማለት ነው። በሰላም ለሀገራችን ያብቃን። በያላችሁበት ሰላማችሁ በዝቲ በላብሽሩ። ይሄም ቀን ያልፋል ማለት ነው። ማንም ሰው ስደት ላይ ደልቶ ተደስቶ ይኖራል ብዬ አላስብም። አላሁ ያዕለም ማለት ነው። ስለዚህ ኢንሻአላህ ይሄም ቀን አልፎ ደግሞ የምንደሰትበትን ቀን ይመጣን በሀገራችን። ሀገራችንም ሰላም ያደርግልን እላችኋለሁ ውዶቼ እላችኋለሁ። እና እስቲ ዳቧችንን እንቁረጥ መሰለኝ ማለት ነው። እንቁረጥ አልኩኝ እላችኋለሁ። ይሄን ይመስላል። እስቲ እሺ ዳቧችን ያው ይሄን ይመስላል ማለት ነው። አሁን ተቆራርጧል ማለት ነው። እስቲ ምን ይመስላል ዳቦው? እየሰራችሁ እንደዚህ እያሳለፋችሁ ማለት ነው። ሁሏችሁ ከተመቻችሁ ማለት ነው። ለማን ነው መታሳይ? እነሱም አልታያቸውም፣ ወደታች ነው እንጂ ወደት ላይ ከሆነም አንቺን አሳየዋቸው ማለት ነው እላችኋለሁ። ይኸው ይሄን ይመስላላችኋለሁ። ቤተሰብ ላይክ ሼር ማድረግ አትርሱ ማለት ነው። እሺ ሱካር እንትን አድርጊ። እሺ እዚህ ጋር ደግሞ ማለዳም ትግባ ማለት ነው። ኧረ ቅድም ነው ከፈትኩሽ። ይኸው እያየሽ ሰምተሻል። ዋ ቪዲዮዬ ደግሞ በደንብ ሼር እንድታረጊ ኮሜንት እንድትኮምቺ። ሰላም አለይኩም ያ ጀማዓ እንዴት ናችሁ? ሰላም ሰላም ብያለሁ ቤተሰቦች፣ ውድ ቤተሰቦቻችን እንደምን ናችሁ? ደህና ናችሁ ወይ? እኛ ጋር ደህና አልሐምዱሊላህ ረቢል ዓለሚን። እንግዲህ ቡና እንጠጣ፣ ባላችሁበት ቡና እንጠጣ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱንና ከቻላችሁ እናንተም እንደዚህ ቤታችሁ ላይ ፈታ እንድትሉ፣ ያው ማትችሉ ልትኖሩ ትችላላችሁ። ኢንሻአላህ አንድ ቀን ይመቻችኋል እና ቡና እንጠጣ። አንተፋ ወሸሽ ጨዋርጊያ አራክሽ እኔ በጨው ነው የምወደው ቡና። እኔ ደግሞ በስኳር ማለት ነው። እሺ ቢስሚላህ እዚህ ላይ ነው አራክሽ። ወይ ጉድ ምን ላድርግልሽ? እዚህ ላይ ያረክሽ ጨው ይኸው እዚህ ማዶ በማዶ አረግሽው። ቢስሚላህ ይኸው ቡናችን ይሄን ይመስላል ማለት ነው። እንጠጣ ቤተሰብ። ይኸው እንዴት አያችሁት? ማሻአላ ሽታው ራሱ ማለት ነው። እንደዚህ ስታዩት የጦቀረ ይመስላል ማለት ነው። ስፈጩት ስቆሉት ግን ያው ቀይ አርግታችሁ ነው እንትን የምትሉ ሲፈጭ እናንተን ሲለም እንደሆነ እንጃ ይቀየራል ማለት ነው። ስለዚህ ይሄን ይመስላል። ኑን ጠጣ ቤተሰብ እላችኋለሁ። አብሽሩልኝ ኢንሻአላህ። አላህ ሱብሃነሁ ወተዓላ ሁላችንም የሀሳባችን የውስጣችን የምኞታችን ሁሉ ነገር አሳክቶልን በሀገራችን የምንደሰት ያድርገን። አላህ በያላችሁበት ሰላም ያድርጋችሁ፣ ሰላም ያድርገን እላችኋለሁ ውዶቼ።
ዳቦችን እንግዲህ አራት ማዕዘን ሆኖብናል። አዎ ግን ስለ ዳቦ አላወራንም። ኢትዮጵያነት ለዝና ጠፋችሁ እንዳትሉ በጣም ይቅርታ። ይቅርታ ያው ብዙ ጊዜ እኛ ቤት ደግሞ ክብ ባትራ የለም ማለት ነው። ይሄ ኬክም ምንም እንትን አይሉም ማለት ነው። በይሄ ምንድን ነው አራት ማዕዘን በሱ ነው ማለት ነው። የሆነ ነገር ቢሰራም ብዙ ጊዜ ኬክ ምናምን ቤት ስለማይሰራ እሱን እንትን አይሉትም ማለት ነው። በጣም ነው የምመኘው እኔ ደግሞ በሱ ዳቦ ለመስራት ማለት ብዙ ጊዜ ያው ልታዩ ትችላላችሁ። ከዚህ በፊት የሰራሁት ዳቦ ራሱ እንደዛ ነው ማለት ነው። ክብ ባትራ ስለሌለን ነው ማለት ነው። ምንም አይደለም፣ ሰው ባለው ነው አይደል እንዴ? ስለዚህ ባለንን ሰርተን መብላት ነው ማለት ነው። እንዳይናፍቀን እላችኋለሁ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን። ሰላማችሁ በዚህ ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱላችኋለሁ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ባይ ባይ ብለናል።